ጠያ እንዴት ነህ? ሰላም ሰላም፣ እንዴት አመሻችሁ? አሊ እንዴት ነህ? ደህና ነህ ወይ? አለሁ አልሐምዱሊላህ። ማን ነው እንግዲህ እንደፈረደብህ ፎሎ አርጉኝ ብለህ አልተሳካልህም። አሁን ደግሞ አንፎሎ አርጉ ብለህ በዚህ 6 ቀን ውስጥ በአንድ ቀን ነው 6 ቀንም አልታገስም አልችልም። በአንድ ቀን ውስጥ አንፎሎ አርጉ ፎሎ ያረጋችሁ ብለህ አካውንቴን ወደ ነበረበት መልስልኝ። አሁን እስኪ አንፎሎ ከተባበሩ አሁን ደግሞ አንፎሎ ስትላቸው ችግሩ ፎሎ ነው የሚያደርጉት። መራባሽ እንሞክራለን። ደግሞ ዛሬ እንደአጋጣሚ 6 ቀን ቀረው ስል ዋርኒንግም ሰጠኝ ለ6 ቀን ማለት ነው። ቲክቶክ ሁላ ነው የተመቀኘ ያየ። አዎ በጣም የሚገርም ነው። ተባበረብህ። በጣም ገርሞኝ ነበር ታውቃለህ። በቃ ተናድጄ ወጣሁኝና በሌላ አካውንት ነበርና ያንንም ስሞክረው እምቢ ሲለኝ ተኛሁ ገብቼ። አሁን እንደአጋጣሚ ሼር ሲያደርጉልኝ ነው በዚህ እንደገና የጓደኛዬን ከተኛበት ቀስቅሼ የገባሁም ማለት ነው። አዎ ለማንኛውም እንግዲህ ብዙ እንትን ብለሃል። ጽናትክን በደንብ አድንቄያለሁ ከምንም በላይ። ሌላው በሰው እጅ ያለ ነገር ነው። በሰው እጅ ያለ ነገር ደግሞ አትተማመንበትም። መተማመን የምትችለው ፈጣሪህንና በእጅህ ያለውን ያንተን አቅም ነው እና ያለህን ጽናት በጣም አድንቄያለሁ። እኔ ጽኑ ሰው በአቋሙ የማይወላውል ሰው ደስ ይለኛል። የሚሳካለትም እንደሱ አይነት ሰው ነው። ጽናት ያለው ሰው፣ የሚታገስ ሰው በጽናት ሀብቱ እንደው ዝም ሲልብክ አቋርጠህ የምትተው መስሎኝ ነበር። ያው አቋርጠህ ብትተው ኖሮ ምንም አይነት ቦታ አይኖረኝም ነበር ላንተ። ግን አንተ ሀብቱ ታግለሃል። ጀግና ነህ። ይሄን ጽናትክን ከቀጠልክበት ነገ ትልቅ ደረጃ ያደርሰሃል። እንግዲህ እኛም ጽናትክን አይተናል። ከዚህ በኋላ የኛን ሰዎች መለመን አያስፈልግም። 500 ሺህ ብር ብቻ ሳይሆን እኔ 1 ሚሊዮን ብር እሰጥሃለሁ። አደራ የምልህ ግን ይሄንን ብር በቀልድ ሳይሆን ለቁም ነገር ነገ ለሌሎች ለብዙ ሰዎች የስራ ዕድል የምትፈጥርበት አላማ ላይ እንድታውለው ብቻ ነው አደራ የምልህ። ከዛ ውጪ ፎንቱን አክሴፕት ያረግንህም በጣም ብዙ ሰዎች ሼር እያረጉልን ስለነበረ በጣም ብዙ ሰው የሰራውን ቻሌንጅ ያስጀምረኝ ብለህ የሰራውን ቪዲዮ በጣም ብዙ ሰው ሼር ስላደረገልኝ ከዛ ደግሞ ባለፈ ከእንትን ባለፈ ደግሞ ሼር ከማድረጋቸው ባለፈ ደግሞ አንተም እንድትጠቀም ዋናው ኢቴሽ ዴሊቨሪ የተከፈተው እንደዚህ በስደት ሀገር ያሉ አረብ ሀገር ያሉ እህት ወንድሞቻችንን የስራ ዕድል መፍጠር የነሱን ህይወት መለወጥ ማገዝ ስለነበረ የኛ በጣም ትልቅ ፕሮጀክት ያለን ሶፍትዌር ካምፓኒ ያለኝ አሁን ዴሊቨሪ ካምፓኒ አይደለም፣ ሶፍትዌር ካምፓኒ ዓለማችን የደረሰችበት የቴክኖሎጂ አርቲፊሻል ኢንተለጀንስ ስራ የሚሰራበት ሶፍትዌር ካምፓኒ ያለኝ ሰው ነኝ። ስለዚህ ኢቴሽ ዴሊቨሪ በጣም ኢምንት ነው ለኔ። ቀጣይም ብዙ አሁን ላውንች የምናደርጋቸው በጣም ብዙ ፕሮጀክቶች አሉ። በጣም ብዙ ትርፍ የምናገኝባቸው ለኛ አይደለም ለሀገር ብዙ ለውጥ እንትን የምናደርግባቸውና ለኛ ፎሎ ምንም አይሰራልንም። አክሴፕት ያደረግን ጀስት ፎሎ ለማግኘት ፈልገን ሳይሆን አንተ እንድትጠቀም ዋናው ድርጅቱም አላማችንም የሀገራችን ልጆች መጥቀም፣ ሁለተኛ በጋራ በህብረት በአንድነት ተጋግዞ መስራትን አብሮ መብላት ብቻ ሳይሆን አብሮ መስራትንም ትሬንድ አድርገን ለማምጣት ነው ኢቴሽ ዴሊቨሪን ለመክፈትና ይሄንን ሁሉ ወይ ለመምጣት የፈለግነው የጀመርነው እና ይሄንን ደግሞ እንዲያምኑን ፎሎውን ፈልገ ነው እንዳልሆነ ይሄንን ቻሌንጅ የሰጠንህ እንዲያምኑ አካውንቱን ዲአክቲቭ አድርገን ስንወጣ እንግዲህ ማረጋገጫ ይሆናቸዋል ብዬ እንትን አደርጋለሁ። ያው በተግባር ሲሆን ደስ ስለሚል አካውንቱን ዲአክቲቭ አድርጌው ከነገ በኋላ ስለምወጣ ፎሎውን ፈልጌው እንዳላደረኩት እንዲያውቁ 500 ሺህ ብቻ አይደለም 1 ሚሊዮን ነው የምንከፍልህ። እንግዲህ እንኳን ደስ ያለ ቃላት የለኝም ወላሂ ላዚም በቃ እኔ እንጃ ጋይስ ምን ማለት እንዳለብኝ አላውቅም። የምር በቃ
አሃ ምንድነው? እኔ የገንዘቡ ጉዳይ አይደለም ይሄን ያህል እኔም ወላሂ ነው የምላችሁ የገንዘቡ ጉዳይ አልነበረም። በቃ የዚህንም ያህል ያንገበገበኝ ማለት ነው። ግን በቃ እኔ እንጃ እንዳንተ አይነት መልካም ሰው ስላወቅኩ ብቻ እኔ በጣም ከምልህ በላይ ደስተኛ ነኝ። በቃ ረጅም እድሜ ከምታስበው በላይ በቃ ፈጣሪ ያሳካ ከምታስበው ከምታልመው በላይ አንተ በጣም መልካም ሰው ነው። ወላሂ እኔ እንጃ ብቻ አይዞህ በቃ እኔ ማለት ነው በፊትም ወላሂ የምላቸው እዚህም ማለት ነው ለፎሎ ፈልጎ እንዳልሆነ ጠንቅቄ ያውቀዋለሁ። ወላሂ በእርግጠኝነት ማለት ነው ፎሎ ቢፈልግ ኑሮ እሱ የሆነ ቪዲዮ እንደሚሰራልኝ እርግጠኛ ነኝ። ግን የራሱ የሆነ ምክንያት አለው እያልኩ ነበረም ስለ የነበረው ማለት ነው። አዎ ይቅርታ ቪዲዮ ምናምን እሱ ራሱ ደርሶኛል ቪዲዮ ስራልኝ ስትለኝና እኔ በተፈጥሮዬ የሆነን ሰው ትብብር ከምጠይቅ ብሞት ይቀለኛል። እኔ ትብብር የምጠይቀው ድንግል ማርያምንና ድንግል ማርያምን ብቻ ነው። ሁሉ በእጇ የሆነ የዘላለም አምላክ የሆነ ሰማይና ምድር የማይወስኑትን አምላክ 9 ወር ከ5 ቀን በማህፀኗ ወስና የያዘች 7 የእሳት መጋረጃ የሚጋረዱለትን እሳታዊ የሆኑ መላእክት በዙፋኑን የሚጠብቁለትን አምላክ 9 ወር ከ5 ቀን ከላይ አንዳች ሳይቀነስ ከታችም አንዳች ሳይጨምርበት 9 ወር ከ5 ቀን በማህፀኗ የእሳት መጋረጃ የተሸከመችው ድንግል ማርያም እሷ እያለች ብሞት እንኳን ሞቴን በጸጋ ጠብቀዋለሁ እንጂ ከሰው ትብብር አልጠይቅም። ተፈጥሮ ይሄ ነው። ለዛ ነው ቪዲዮውን ያልሰራውልህ። ምክንያቱም ፎሎ ባትደረግም ብሩን እንደምሰጥህ አውቀዋለሁ። እኔ እንጃ እኔ ብቻ ምን እንደምታላቅም ግን ማለት በዝማቂው ነው ቪዲዮውን ግን ምንድነው ጸንተህ እስከ መጨረሻው ባትቀጥል ኖሮ ግን ሰነፍ እንደሆንክ ስለምረዳ 74 ሳንቲምም አልሰጥህም ነበር። አንተ ግን አፕቱንድ በየቀኑ በተደጋጋሚ ከቀን 3-4 ቪዲዮ ትሰራለህ። which it means ጀግናና ጽኑ እንደሆንክ ይሄ ማረጋገጫ ነው። ጀግናና ጽኑ ሰው ደግሞ ቢደግፉት ነገ ያኮራል። ቁጭ ብሎ ስጠኝ ይሄን ተባበረኝ እንደዚህ እርዳኝ የሚል ሰው አንረዳም። ለምን ደምን ባክ ተፍተን ነው የምናመጣው ብሩን። እየሰራ ግን እየታተረ እንትን የሚያደርግ ሰው አሁን ብዙ ጊዜ ላለው ሰው ነው እንትን የምታረጉት ላለው ነው የምታሽቃብጡት ምናምን ይላሉ በተለያየ ጊዜ። ኦፍ ኮርስ ላለው ነው። ምክንያቱም ቁጭ ብሎ የሚለምን ሰው ለማኝ ነው እንጂ ሰራተኛ አይደለም። እየሰራ ግን እጅ ያጠረው አቅም ያጠረው ካፒታል ያጠረውን እንሰጠዋለን። ስትሰጠው ነገ ያኮራል፣ ጥሩ ቦታ ደርሶ ያኮራል። እየሰራ እየጣረ ከሆነ ዝም ብሎ ቁጭ ብሎ እርዳታ የጠየቀ ግን መሰጠት የለበት። ተነስቶ መስራት አለበት። አፈር መጋጥ አለበት። እኔ ቦታ ሊደርስ ከፈለገ ቁጭ ብሎ አንዴ ጅብ ጋልባ አንዴ ፈረስ እንትን ብለ ከሚል እንደኔ 9 ወር 9 ዓመት ጎዳና ላይ ይውጣና እየሰራ ያጠራቅ። ከዛ ውጪ እኔን ሊተች ቢል የራሱ አፉን ሲከፍት እድሜውን ይኖራል። እኔ ከምድር ከፍ ብዬ በሰማይ ይበራለሁ ኢንሻአላህ። አልጠራጠርም። ግን ማለት እኔ ቃላት የለኝም። እኔ በእርግጠኝነት የምነግርህ ነገር አንድ ቀን እስከምትቀር ድረስ ቪዲዮ መስራቴን አልተውም ነበር። አንድ ቀን ብትቀረኝ ተስፋ አልቆርጥም ነበር ስራቸው የነበረው። ግን ፎሎውም ፈልገው እንዳልሆነ ውስጤ ያውቃል። ግን ማለት እኔ በዚህ ውስጥ በጣም ብዙ ነገር ነው የተማርኩበት። በጣም ብዙ ማለት ነው። በዚች አንድ ወር ውስጥ አንድ አመት ሆና እስከምትታይ ድረስ ማለት ነው። በጣም በርካታ ነገር በውስጥም በውጭም በጣም ብዙ ነገር ብቻ እኔ እንጃ ምን ማለት እንዳለብኝ አላውቅም። አሁን ደስታዬን ራሱ እንዴት መግለጽ እንዳለብኝ አላውቅም። እንተንን እስኪ ያስገቧት ካለች ሀዩ በኦሮምኛ ሰራች፣ በትግርኛ ሰራች። በቃ እኔ ልሞት። የምር እግዚአብሔር በጣም መልካም ነው። ምክንያቱም በጣም የሌለው እንጆ ያያረኩት የሰዎችን ልብ ያያል። እኛ አሁን እኔ ቤቴን አዳዲስ ነገሮች ሲኖሩ በቲክቶክ ላይ ለማጋራት በዚህኛው አካውንት ይሄኛው ፕራይቬት ጀስት የግል አካውንቴ ነው። እንደዚህ አንዳንዴ ሲደብረኝ ዘና ለማለት ምናምን እንትን አደርጋለሁ። ከዛ ውጪ ራሴ ፖስት አደርግበታለሁ። ግን ሜሴጅ ምናምን እንደ ከዚህ በፊቱ ከፍቻ ላይ ምክንያቱም አይ ቲንክ እንደዚህ ክሎዝ ሆኖ ማውራቱ ትንሽ ሰዎች ዝቅ አድርገው እንዲያዩሽ ወይ የሆነ ብቻ ኮሜንቱን ለሚሰጡን አሉ። እዚህ በቲክቶክ ላይ የሚል ከሰከስ ባለሀብት አንተናየን ምናምን እንትን በቃ ብዙ ነገር አለ የሚደርሰን የሚጻፍልኝ ኮሜንትና
እስኪ እንሞክረው እንደሌሎቹ ዝም ብለን ከሰዎች ጋር እንደዚህ ቀርበን ሳናወራ ሳንጫወት እስኪ እንሞክረውና ያ የሚሻለው ከሆነ ሰው እንደዛ ስናደርግ የሚመቻቸው ከሆነ የማንረብሻቸው ከሆነ እኛ ደስ ይለናል። እንግዲህ ዛሬ የመጨረሻ ገስት ይሆናል ማለት ነው እዚህ ላይ። ከዛ ውጪ በኢቲኤች ዴሊቨሪ በትክክል እኛ ገንዘብ ትርፍ የምናገኝበትን እንትን ነው የምናደርገው። አዲስ አካውንት እከፍታለሁ በ24 ሰዓት ውስጥ ቻሌንጁ እንዳለቀ በ24 ሰዓት ውስጥ አንፎሎ አድርገው ከወጡልን እንቀጥልበታለን በዚሁ ፕሮፋይል። ግን ፎሎሩ ከ104,000 በላይ ከሆነ 105,000ም ከገባ አካውንቱን በ24 ሰዓት ውስጥ ዲአክቲቭ አድርገን እንወጣና አዲስ አካውንት እንከፍታለን። ለማንም ተው እንደዛ እንዳታረግ። በነገራችን ለምን መሰለሽ እንደዛ የማደርገው እኔ እርዳታ መጠየቅ ለእኔ በጣም ሞት ነው። ለምን መሰለሽ እንደዛ ያልኩሽ? የሰው ልጅ ጀግና እንዲሆን መጀመሪያ ድሃ መሆን አለበት። ብዙ ጊዜ ልብ ብለሽ ከሆነ የሀብታም ልጆች የረባ ቦታ አይገኙም። ለምን መሰለሽ? ስለማያጡ ነው። የሚፈልጉት ነገር ስለሚሰጣቸው ነው። ብዙ ጊዜ የድሃ ልጆች ታምር ሰርተው ማመን በሚከብድ ደረጃ ላይ ታገኛቸዋለሽ። ለምንድን ነው እንደዛ የሚሆኑት? ማንም ረዳት እንደሌላቸው፣ ማንም እንደማያግዛቸው እርግጠኛ ስለሆኑ ችግራቸውን፣ ድህነታቸውን በራሳቸው ተቋቁመው ድል ማድረግ ነው ያላቸው አማራጭ። ያንን ደግሞ ያደርጉታል ተገደው። ሲያደርጉት ደግሞ ይሳካላቸዋል። እና ብሞት እርዳታ ሰው እንዲረዳኝ አልፈልግም። ፎሎ ያደረጉኝም አሁን ፎሎ አስደረጉ። ቻሌንጁን ስናደርግ ፎሎውን ለማግኘት ቻሌንጁን የሰጠ ነው የመሰላቸው በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ቻሌንጁን የሰጠናቸው ፎሎወሩን ለማግኘት ወይም ደግሞ እነሱ ፎሎ ስላደረጉን እኛ ብዙ የምናተርፍ ወይም ኢቲኤች ዴሊቨሪ ብዙ የሚያተርፍ ይመስላቸዋል። ስለዚህ ለነሱ እንትን ማድረግ ስለምፈልግ የነሱ እርዳታ የማያስፈልገኝ ብቻዬን የምቆም ሰው እንደሆንኩ እንዲገባቸው አንፎሎ አድርገው ካልወጡ ዲአክቲቭ አድርጌው አዲስ አካውንት ከፍታለሁ። በዛ አካውንት ስራዬን አስተዋውቃለሁ ማለት ነው። ከዛ ውጪ በዚህኛው አካውንቴ የምፈልገውን ጀስት ራሴ ዘና ስልክ ከዚህ በፊት እንደምፖስተው እየጨፈርኩም ምን እያልኩም በዚህኛው በፐርሰናል አካውንቴ እንትን አደርጋለሁ። ያው እዚህ ላይ ፎሎ አድርጉኝ ብዬ እንትን ስላላደረኩኝ ጀስት ዝም ብሎ ግን እኮ ወልዴ አንተ አይደለህም የጠየቅከው እኮ የጠየቀው ቲክቶክ ላይ ያለው ሁሉም ማህበረሰብ እኔን ጨምሮ። እኔ አሁን እያንዳንዱ የሚፖስታቸውን ነገር ሪፖስት አደርጋለሁ። ምክንያቱም አንደኛ የልጁ መታገዝ በጣም ስላስደሰተን፣ ሁለተኛ ነገር ደግሞ ባለፈም ብያሃለሁ የመጣህበት መንገድ በጣም ዋው የሚያስብል ነው ብያሃለሁኝ። ለብዙ ሰዎች ተደራሽ የሚሆን ነገር ነው እያደረክ ያለው። ምንድን ነው የእጣውን እንኳን ብትተው ማለት እሱን እንኳን ባንነጋገርበት ለብዙ ሰው የስራ እድል ከፍተሃል። በጣም ለብዙ ሰው እንደውም አሁን ኢቭን የትራንስፖርቶች ራሱ ጨምረህ ድራይቨሮችን እንደጨመርክ አውቃለሁ። እና ለብዙ ሰው የስራ እድል ከፍተሃል። አሁን አንተ አይደለህም ፎሎ አድርጉኝ ያልከው፣ እኛንን ፎሎ አድርጉት ያልነው። ምክንያቱም የአሊ መሸለም ለእኛ በጣም ስለሚያስደስተን ኢቭን አንተ ባይሞላ እንኳን 500 ሺህ ብቻ አይደለም ጨምሬ ነው የምሰጠው ብለሃል። ስለዚህ አንተ አላልክም። ሲቀጥል ደግሞ በተለይ ይሄ ኮሜንት ላይ ወይ ደግሞ የሆኑ ሪከርድ ተደርጎ የሚለቀቁ ቪዲዮዎች ላይ
ያልጠበቃቸው ምላሾች ሊኖሩ ይችላሉ። በጣም የተለመደ ነው። በጣም ይሄ ይገርምሃል ወልዴ፣ አንዳንድ ጊዜ ሰዎች ከመንገድ ላይ የታመሙ ሰዎች አንስተው ቤታቸው አስገብተው አሳክመው አስታመው ሲያለቅሱ አብረው አልቅሰው የሚወቀሱ ሰዎች አሉና በጣም ኖርማል ነው። ኮሜንት ምናምን በጣም ኖርማል ነው። ስለዚህ ሊከፋህ አይገባም። ሲጀምር መጥፋ አንተ እንደው በየቦታው ነበር ልናይህ የሚገባው። በኮሜንቱ አይደለም። በኮሜንቱ ምንም ቢባል እኔ ቦታ መስሚያ የጥጥ ነው። ማንም የማያቀኝ ሰው አፉን ቢከፍት ለኔ ብርቅ አይደለም። ሰው የማያቀው ውሻ የማያውቀው ሰው ላይ ነው የሚጮኸው እና ጀስት ሰው እኔ ጋር አፉን ቢከፍት ዝም የማያውቀኝ ውሻ እንደጮህብኝ ነው ራስ እንትን ማረጋው። ያ ጉዳይ አይደለም። ግን ምንድነው እዚህ ላይ እኔ በጣም የምጠላት ነገር ሳላስበው ማለት ሲጠየቅ ብዙ ሰው ቪዲዮ ሲሰራ በቃ ልመና እንደሆነ ገባኝ። ማለት ፎሎወሩ ተለምኖ ነው የመጣ ረጅኝ እኔ ቆምጫምባው ልጅ አልሞትም እንዴ ለምኝ እንትን ከምል መለመን ጀግና አባቴን እኮ ጥዬ መጥቼ 9 ዓመት ላይ ጎዳና ላይ ያደርኩ የኖርኩ ልጅ ነኝ እንዴ ፎሎ ከነሱ ልለምን እንዴ እነቂኝና ልሙት እንጂ ምን ይሰራልኛል? ወልዴ ማለት እኔ ልናገር ማለት በመጀመሪያ በጣም ደስ ብሎኛል። ምክንያቱም በልጁ ሁኔታ አይኖ በእርግጠኝነት የሰውኛ ስሜት ተሰምቶ ይሄን የምታረግ አም ሹር 100% እርግጠኛ ነበርኩ ካለው ከልጁ አንፃር የምር በጣም ደስ ብሎኛል። በጣም ማለት ነው። ምክንያቱም ሰዎችን የሚጥሉበት መንገድ የሚቆፍሩት ጉድጓድ በጣም ከሚገርምህ ነገር ባላሰብከው መንገድ ስለሆነ ስላኮራኝ በጣም አመሰግናለሁ። ልጁ ደግሞ ይገባዋል። አሁን እኔ በጣም ይገባዋል። አፕቱ ኢንድ ጽናቱ ይልሽ አሁን ከዚህ በላይ በጣም ብዙ አቺቭመንት ማሳካት የሚችል ልጅ ነው ልጁ። በቃ ይገባዋል። ሰው ቤት እየሰራ እንደዚህ ሆኖ ይሄንን ነገር አድርጎ መጣልሽ ከስር የታል አላህ ናግባ በእኔ ይላከልሽ ነው። አይ ቲንክ መግባት አይችልም መሰለኝ። ዋርኒንግ ዋርኒንግ ሰጥቷል። ያለ 6 ቀን መግባት አይችልም። በሌላ አካውንት መግባት አይችልም። በሌላ አካውንት ይሞክር። አሊ በሌላ አካውንት ነው። አሊ በሌላ አካውንት ከገባ በጣም ደስ ይለኛል። ምክንያቱም ይሄ ሰርፕራይዝ የመጨረሻ ሆኖ እኔ ቤት በመሆኑ በጣም ደስተኛ ነኝ። ሲቀጥል ወልዲ አንድ ነገር ልንገር፣ ከምንም በላይ ከማንም በላይ አንተ እኔ ስናገር የነበረው ፎሎ የሚደረገው ወይም ደግሞ ኢቲኤች ዴሊቨሪን ፎሎ አርጉት ብለን የምንለው እኛ ለራሳችን ስንል ነው። ምክንያቱም በአንድ ድንጋይ 2 ወፍ እየተጠቀምን ስለሆነ ላንተ ለቲኤች ዴሊቨሪ ፎሎ ምንም ነው። በቃ ምንም ነው። ለምን መሰለ ምንም የሆነበት ምክንያት እነዚህ ልጆች የመጀመሪያው ነጋዴው በዚህ ሁኔታ ተነሳ። 1 ይሽጥ 2 ይሽጥ 3 ይሽጥ ሽልማት አለው እየተባለ ሰው እየገዛው ነው። 1 ሁለተኛ እነዚህ ልጆች በብዙ መንገድ ሰው ቤት እየሰሩ 5000 ብር 10000 ብር በአመት የሚያገኙ ልጆች እጣው እድለኛ አርጓቸው ይሄንን ማግኘት ለልጆቹ ምን ያክል ደስታ እንደሚፈጥር መገመት አያቅተኝም። አይኖ ሰርተው ያገኛሉ። በጣም ጎበዝና ጠንካራ በሚሊዮን የሚቆጠር ያላቸው ሰዎች አሉ። አይኖ አውቃለሁ። ግን ጊፍት ሲሆን ስጦታ ሲሆን እድል ሞክረ ስታገኝ ምን አይነት ስኬታማነት እንደሚሰማ ስለማቅ ይሄንን በማድረግ ብቻ እኛ ፎሎ እናደርጋችኋለን። ምክንያቱም የምንሰራው እኮ ደግ ስራ ነው። ለምሳሌ እዚህ ሊያ ተቀምጣለች። ገና ሰው ቤት ነው የምትሰራ የነበረው አወጣች። ሊያን ፎሎ አርጓት ማለት ነው። ታሪክ ኡስማን የሚለውን ሳቢው። እሺ፣ ስለዚህ እኛ ይሄንን ነገር ማድረጋችን ደስተኞች ነን። አሁን እኛ አንተ እንዳትሄድ የምንፈልግበት ምክንያት አለን። በምክንያት ነው። በአንድ ድንጋይ 2 ወፍ እየተጠቀምን ነው። ዛት ሚንስ አንተ ለልጁ ብር ሰጠኸውም አልሰጠኸውም ኢቲኤች ዴሊቨሪን እኛ ፎሎ እናደርጋለን፣ ወደን ሳይሆን በግዳችን። እንደነገርኩ በዚህ ነገር ወልዲ ሳይሸጡ የሚውሉ ሰዎች እየሸጡ እየዋሉ ነው። እውነቱን ስነግርህ እኔ እናንተ ጋር በቅርብ ነው 2 ቀን ወይ 3 ቀን የጀመርኩት። ግን በጣም ብዙ ልጆች ቤት ለቤት የሚሰሩ ልጆችን ለቅመህ
ለእንደዚህ አይነት ነገር ሲባል ልጆቹ እየገዙ ነው፣ ገዝተውም እየተጠቀሙ ነው። ስለዚህ እናንተን ፎሎ ማናደርግበት ምን ምክንያት አለ? ብሩን አትስጡ፣ አንፈልግም፣ ምንም አትበሉ፣ ቻሌንጅም አታርጉ። እኛ ግን እናንተን ፎሎ እናደርጋለን፣ እንከተላለን። አዎ ለዛ ደግሞ አዲስ አካውንት ከፍታለሁ እንጂ ኦልሬዲ ይሄ የማልፈልጋቸው ሰዎችም ስለነኩት ምንም ችግር ይሄ እንትንም እንደዚህ ትብብርም ስለጠየቀን ትብብር ከምጠይቅ እኔ ደግሞ ሞቴን የምመርጥ ስለሆንኩኝ ተፈጥሮ ምንም ችግር የለም። በቃ አዲስ አካውንት ይከፈታለሁ፣ በቃ እናደርጋለሁ። ሌላው ደግሞ በደንብ አሁን ትርፍ የምናገኝበትን በህንድና በፓኪስታኒ ቋንቋ ማስታወቂያ እንጀምራለን እና ምን ያህል ሰው እንደሚያይልን ምን ያህል ሰው ፎሎ እንደሚያደርገን እንግዲህ ለማየት ያብቃቸው። የኛዎቹ እንዲማሩ መማሪያም እንዲሆናቸው አሁን ዘመኑ በደረሰበት በአርቲፊሻል ኢንተለጀንስ ኤአይ በሚሰሩ ቪዲዮዎች እና ማስታወቂያዎች ከማንኛውም እርዳታ ነፃ በሆነ ማንንም እንትና አድርጉ ሳንል ፎሎ እንኳን አድርጉን ካል ፎሎ እንዲያደርጉን የምንፈልገው 10 ሚሊዮን ነዋሪዎችና 20 ሚሊዮን ቪዚተሮችን ነው። እነሱ ደግሞ በአጭር ጊዜ ውስጥ ምን ያህል ፎሎ እንደሚያደርጉን መማሪያ ይሆነናል። ወደፊት እኛ ኢትዮጵያውያን እንዴት መተጋገዝ እንዳለብን፣ እንዴት መስራት እንዳለብን እንትን ማድረግ ያስፈልጋል። የምንማርበት ይሆናል እና እንደዛ እናደርጋለን። እንግዲህ እንዳልኳችሁ ኦስማን አሊ ነው እንዴ አለ ሌላ አሊ የሚላል አሊ ኪንግ የሚል አካውንት አለው አዲስ ማለት ነው። ሌላ አለው በሱ ይልክልሻል ማለት ነው። እንታስገቢ ነው የገባሁት። ሌላ አካውንት አለ ዋርኒንግ ሰጥቶት ወጥቷል። ኦኬ የሌላ አካውንቱን እንትን ይበልልኝ። አሁን እዚህ ጋር አሊ ላክላት ገስት ላክላት አሊ ነው የሚለው እሱ ሌላ አካውንት አለ። እሺ ስንት ቀን ነበር ግን የቀረው? 6 ቀን በል 6 ቀን ነው። አሁን ዋርኒንግ ሰጥቶት እንትኑ እንጂ ሌላ አካውንት አለ አሊ የኛ እንጂ የኛ የፎሎ ቻሌንጁ 6 ቀን ነበር። 6 ቀን ነበር የቀረው። ማርያም 6 ቀን ነበር የቀረው። እኔ አይተህ ከሆነ ከትናንት ወዲያ ራሱ በአንተ ዋትስአፕ ላይ ኑ ቶሎ እያልኩ ስጮህ ሰምተኛል። እመቤቴን ነው የምልህ። በጣም ነበር እኔ ማለት ስለ ልጁ የሆነ አሁን ራሱ ኢቭን ሲሳደቡ ምናምን የነበሩ ሰዎች አሉ። እኔ ስለዛ አይደንቀኝም፣ ግን ሰው ፍላጎቱ ተሳክቶለት ማየት በጣም ደስ ይለኛል። በጣም ጎበዝ ልጅ ነው። ፎሎ ባይደረግም ጎበዝ ነው። ልንገርህ በጣም ጎበዝ ልጅ ነው። የሚለውን ሳቢው እያለሽ ነው። የት አለ ሰያን አሊ የሚል ነው። አሊ የሚል የራሱ አካውንት አለ። ሌላ አለው አሊ ላክ ያንተን የኛውን አካውንት ነው ሰያ በሚለው ይላካል። በቃ ሰያን አስገቡት። በአንድ ናቸው አስገቡት። አብረው ነው ያለው። ሰያ በአማርኛ ነው ወይስ በእንግሊዘኛ ሰያ ይሄዳል። እሺ አንድ አበባ ቢልክም አሪፍ ነበር ነው። ላክላት ሰያዋ። ጋይስ ገስት የላካችሁት ምን ልትሆኑ ነው? ቤተሰብ ከታችሁ ናችሁ። ደስታችሁን አጣጥሙ እንጂ በቃ የምር እኔ በጣም ደስተኛ ነኝ በዚህ ነገር። እናመሰግናለን። እውነት ለመናገር ሳርዬ በነገራችን ላይ ወንድማችን አሊ ነው ለኢቲኤች ዴሊቨሪ ጥያቄ ቻሌንጅ አድርጉኝ ብሎ ጥያቄ ያቀረበው ወንድማችን አሊ ነው እንጂ ኢቲኤች ዴሊቨሪ ቻሌንጅ አላደረገም። ሰያ ነው ኦስማን? አዎ ሰያ የሚለው በቃ ገብቷል አይደለም? ገብቷል ነበር ቆይ ወጣለሽ ወጣ መስያ አንድ ጊዜ የት አለ ወንድሜ? በቃ ገብቷል። ይሄ ነው ይሄ አይደለም። በእንግሊዘኛም ገብቶ ነበር ወጥቷል። በእንግሊዘኛ ይሄ አይደለም። አዳዲስ እየከፈታችሁ የምትመጡ ሰዎች በብሎክ ነው የምናጠናቅቃችሁ። ይኸው አይ ማጭበርበራቸው እኮ ከዚህ ይጀምራል። በቃ ይኸውልህ አሁን በደቂቃ ውስጥ እዚህ ቁጭ ብንል ሰያ ብሎ ከፍቶ ይመጣል። የተረገማችሁ ሰዎች አሁን ሰያ ብሎ በደቂቃ ስማቸውን ቀይረው እኮ ይመጣሉ። እንዴት ዳንላችሁ? ሰላም ነው። ኢቴስ ዲሊቨሪ ደግሞ ማለት ነው ስራውን ካቆም ከኔም ሱቄን ዘግቼ ነው የሚሄደው።